ከዚህ ወንዝ የተገኘ ማንኛውም አስክሬን ጭንቅላቱና አካሉ አንድ ላይ ተገኝቶ አያውቅም። በመንደሩ ያሉ ሰዎች አይደለም ወደ ወንዙ ሊጠጉ እንኳን አይደፍሩም። በዚህ መንደር ውስጥም ወንዙ በሚያዋስነው አካባቢ ስለሚኖረው ራስ በሊታው ጋኔን በሚባል የሚታወቅ አስፈሪ አፈታሪክ ይወራል። ይህ ፍጡርም ወደ ወንዙ ለመቅረብ የደፈረን ማንኛውም ሰው አንገቱን በመቁረጥ ከዚያም ራስ የሌለውን አስክሬን ወንዙ ዳርቻ ላይ በመወርወር እንደሚያድን ይነገራል። መጀመሪያ ላይም ተራ አፈታሪክ ብቻ ቢመስልም ቀስ በቀስ ግን ተጎጂዎች አንድ በአንድ ሬሳ መሆን ሲጀምሩ ሰዎች ፈርተው ወደ ወንዙን ለመቅረብ ድፍረታቸውን እያጡ መጡ። የጠፋ ወይንም በግድ የለሽነት ወደዛ ሄደ ማንኛውም ሰው በኋላ ላይ አስከፊ በሆነ ሁኔታ ራስ የሌለው ሆኖ ይገኝ ነበር። አንድ መንደርተኛ በጠፋ ቁጥርም ሰዎቹ ወዲያውኑ ጋኔኑ እንደወሰደው ይደመድማሉ። አንድ ቀን ግን ይህ አስከፊ ሁኔታ ናጋ የምትባል ወጣት ሴት ላይ ደረሰ። ናጋም ያለምንም ዱካ ጠፋች። ምንም እንኳን ጫማዎቿ የወንዙ ዳርቻ ላይ ቢገኙም ሰውነቷ ግን ጠፍቶ ነበር። በዚህም መላው መንደር ናጋ በወንዙ ጋኔን እንደተወሰደች በማመን ተስፋ ቆረጠ። ማንም እሷን ለመፈለግም አልደፈረም። የመንደሩ ገዢ እንኳን ለጉዳዩ ግድ አልሰጠውም ነበር። ሆኖም አንድ ሰው ግን ይህን አላመነም። እሷም የናጋ አክስት ሙን ነበረች። ሙን የወንድሟ ልጅ በሕይወት እንዳለች ወይንም ቢያንስ ከዚህ ሁሉ ክስተት ጀርባ ምክንያታዊ ማብራሪያ እንዳለ እርግጠኛ ነበረች። ይሁን እንጂ ማንም መንደርተኛ እሷን ለመርዳት ፈቃደኛ ስላልነበረ ሙን በመጨረሻ በከተማው ባለሙያ እርዳታ ትጠይቃለች። እሱም ዲቴክቲቭ ኪን የተባለ የግል መርማሪ ነበር። ከጥቂት ቀናት በኋላም ኪን መንደሩ ደረሰ። አስቸጋሪ ጉዳዮችን በመፍታትም ስሙ የታወቀ ነበር። ነገር ግን እዚህ እግሩ እንደረገጠ ወዲያውኑ የመንደርተኞቹ ፍርሃትና ስጋት ተሰማው። ኪንም በፍጥነት ሙንን ፈልጎ አገኛት። ሙን በወቅቱ የመንደሩ መሪ የሆነው ሊያም የተሰኘው ሰው መኖሪያ ቤት እንደነበረችም ተረዳ። እዚያ ሲደርስ ግን ኪን አንድ ደስ የሚል ትዕይንት ይመለከታል። የመንደሩ መሪ ሙንን ለመገናኘት ፈቃደኛ አልነበረም። ጠባቂዎችም ዘልቃ እንዳትሄድ ይዘዋት ነበር። ኪንም ወዲያውኑ በመካከላቸው ጣልቃ ገብቶ ጠባቂዎቹን አስቆመና ሙንን ከመንደሩ መሪ ቤት አስወጣት። ይህ ገጠመኝም ኪንን በመንደሩ ባለስልጣናት ውስጥ የሆነ ችግር እንዳለ እንዲጠረጥር አደረገው። ሙንም ኪንን በማየቷ እጅግ በጣም ደስ አላት። ምክንያቱም ኪን የወንድሟን ልጅ ናጋን ለማግኘት ብቸኛ ተስፋዋ ነበር። የምርመራው የመጀመሪያ እርምጃም የናጋ ቤት ነበር። እዚያም ኪን የናጋን አባት የሆነውን ፒያን ተገናኘው። ሴት ልጁን ለመጨረሻ ጊዜ ያየበትን ጊዜ ሲጠይቀውም የፒያ ምላሽ አስደንጋጭ ነበር። የተጠየቀውን በስርዓት ከመመለስ ይልቅ ፒያ ኃይለኛ ቃላትን እያወጣ ከመሳደብ በተጨማሪ አስከሬኗ ፈጽሞ ስላልተገኘ ናጋ ከሌላ ወንድ ጋር እንደሸሸች ጠረጠረ። ይህን ምላሽ ስትሰማ ሙን ተናደደች። ነገር ግን ስሜቷን መቆጣጠር ስላለባት ጸጥ ትላለች። ከዚያም ሙን ኪንን የናጋን ክፍል እንዲመረምር ጋበዘችው። በመጀመሪያ እይታም ክፍሉ ንጹህ ይመስላል። ሆኖም የኪን ስለታም አይኖች አንድ እንግዳ ነገር አስተዋሉ። ወለሉ ላይ የተሰባበሩ የአበባ ማስቀመጫ ቁርጥራጮች ነበሩ። ሙንም ይህ እንግዳ እንደሆነ ገለጸች። ናጋ ልብስ ሰፊ ስለነበረች እነዚህ ያልተለመዱ የአበባ ማስቀመጫ ቁርጥራጮች እዚህ ክፍል እንዴት ሊመጡ ቻሉ? ከዚያም ኪን በቅርብ ጊዜ ውስጥ ያልተለመደ ክስተት ተከስቶ እንደሆነ ሲጠይቃት ሙንም አንድ ነገር አስታወሰች። ከጥቂት ቀናት በፊት አንድ ሌባ ወደ ቤቱ ሰብሮ ገብቶ ነበር። ናጋም ያዘችውና መልሳ ተፋልማው የሌባውን እጅ አቆሰለች። ሆኖም ምንም ስላልሰረቀ ክስተቱ ተጨማሪ ክትትል አልተደረገለትም ነበር። ኪንም ይህን ማስታወሻ ያዘ። አሁን ላይም በእጁ ያለው መረጃ አንድ ያልተሳካለት ሌባ፣ ሚስጥራዊ የአበባ ማስቀመጫ ቁርጥራጮች እና የናጋ መጥፋት ግድ ያልሰጠው አባት ናቸው። ይህም የተለመደ የጠፋ ሰው ጉዳይ አልነበረም። በቤት ውስጥ ያሉት ፍንጮች ወደየትም ስለማይመሩ ኪን ወደ ዋና ወንጀል ቦታ ማለትም ናጋ የጠፋችበት ወንዝ አቅራቢያ ወዳለው ጫካ ለመሄድ ወሰነ። ናጋም ጫማዎቿ በተገኙበት ቦታ ኪን አንድ ማስረጃ አገኘ። አንድ እንግዳ የሆነ የእጽዋት ዘር ነበር። ዘሩንም ለመለየት በፍጥነት ወደ መንደሩ ጠንቋይ ጋር ይወስደዋል። ጠንቋይም ይህ የሚያሰክር ወይንም የሚያደነዝዝ የእጽዋት ዘር እንደሆነ ገለጸ። ሆኖም ጠንቋይ ከባድ ማስጠንቀቂያ ይሰጠዋል። ኪን ናጋ በሰው እንደተወሰደች ካመነ እጅግ እንደተሳሳተም ነገረው። ምክንያቱም መላው መንደር ይህ የራስ በሊታው ጋኔን ስራ እንደሆነ ያውቃሉ። እናም ብዙም ሳይቆይ አስክሬኗ በእርግጥም ይታያል። በምክንያታዊነት ሲያስብ ኪን በዚህ መንደር ውስጥ የሆነ ነገር እየተደበቀ እንደሆነ ተሰማው። ልክ ከጠንቋዩ ቤት እንደወጣም ኪን ሙን በድብቅ እየተከተለችው እንደሆነ ተገነዘበ። ሙንም ናጋ ለእሷ ምን ያህል ልዩ እንደነበረች ነገረችው። የናጋ እናት ናጋ ትንሽ እያለች ጥላ ሄዳ ነበር። አባቷ ፒያ ደግሞ ናጋን እንደ ልጅ አድርጎ ፈጽሞ አልተቀበላትም። እናም ሙን ብቻ ነበረች ናጋን በፍቅርና በእንክብካቤ ያሳደገቻት። ሆኖም የሙን ባል ናጋን መንከባከቧን አልወደደውም። እናም የወንድሟ ልጅ ላይ ማተኮሯን ከቀጠለች እንደሚፈታት ያስፈራራታል። ለዚህም ነው ሙን ናጋን ለመልቀቅ የተገደደችው። በዚህ መልኩም ዓመታት አለፉ። እናም ሙን በመጨረሻ ከባሏ ተፋታ ናጋ ላይ ያደረገችውን ስህተት ለማካካስ ወደ መንደሩ ተመለሰች። ነገር ግን ከተገናኙ ከጥቂት ቀናት በኋላ ናጋ ግራ በሚያጋባ ሁኔታ ጠፋች።
በዚህም ሙን ከፍተኛ የሆነ የጥፋተኝነት ስሜት ተሰምቷት ፈጽሞ ባትተዋት ኖሮ ናጋ ደህና ትሆን ነበር ብላ አሰበች። የሙንን ቅንነትና ጸጸት የሰማው ኪንም በመጨረሻ ሙንን በምርመራ እንድትቀላቀለው ይጋብዛታል። ቀኑ ሲጨላለምም የራስ በሊታው ጋኔን ፍርሃት መንደሩን አስከፊ ቦታ አደረገው። ሁሉም መንደርተኞች በሮቻቸውን በጥብቅ ዘግተው ጠንቋዩ የሰጣቸውን የመከላከያ ክታቦች ከቤታቸው ፊት ለፊት ሰቀሉ። በዚያች ሌሊትም አንድም ሰው ወደ ውጭ ለመውጣት አልደፈረም። በመንደር ውስጥ የቆየው ኪንም አስፈሪውን ድባብ እየተመለከተው ነበር። ሆኖም ከድካም የተነሳ በመጨረሻ እንቅልፍ ሲጥለው ፍርሃቱ ወደ ንቃተ ህሊናው ዘልቆ ገባ። በህልሙም ኪን በወንዙ ዳርቻ ላይ ቆሞ ራሱን ያገኛል። እዚያም የናጋን የተቆረጠ ጭንቅላት በውሃ ላይ ሲንሳፈፍ ተመለከተ። የሚያስፈራው ነገር ደግሞ አይኖቿ ክፍት ከመሆኑ በተጨማሪም አፏ እየተንቀሳቀሰ ኪንን ለእርዳታ እየጮኸች እየጠየቀችው ነበር። ኪንም በዚህ ደንግጦ ከእንቅልፉ ነቃ። እስትንፋሱ እየተቆራረጠም ቀዝቃዛ ላብ ሰውነቱን አጠበው። ተራ ቅዠት እንደሆነ ወይንም የናጋ እረፍት የሌለው መንፈስ የላከው ፍንጭ እንደሆነ እርግጠኛ አልነበረም። ፀሐይ ስትወጣም ኪን ምንም ጊዜ ሳያጠፋ ከሙን ጋር በመሆን ፍንጮችን ለመፈለግ መንደሩን እንደገና ያካልለው ጀመር። በዚህ ጊዜም አዲስ አስደንጋጭ መረጃ አገኙ። ናጋ በጠፋችበት ቀን ከመንደሩ ገዢ ሴት ልጅ ከሆነችው ቱዌት ጋር በከፍተኛ ሁኔታ ስትከራከር ታይታ ነበር። ኪንና ሙንም ወዲያውኑ ወደ ገዢው ቤት ሄደው ቱዌትን ጠይቋት። ቱዌትም ስትጠየቅ ክርክሩ ቀላል በሆነ ጉዳይ ላይ እንደነበረ ተናገረች። በጊዜውም ናጋ ለእሷ ያዘዘችውን ጨርቅ የተሳሳተ ቀለም እንደሰራችና ቱዌትም ለዚህ ለመክፈል ፈቃደኛ እንዳልሆነች ትናገራለች። በዚህም የተናደደችው ናጋም ክፍያውን ከቱዌት እጮኛ ታክ ከተባለው ሰው እንደምትወስድ ታስፈራራታለች። በዚህ ፍንጭ መሰረትም ከክርክሩ በኋላ ናጋ ታክን ለመገናኘት መሄዱ አይቀርም። ኪንም በፍጥነት ታክ ማን እንደሆነ አጣራና የአበባ ማስቀመጫዎችንና ሳህኖችን የሚሰራ የሴራሚክ የእጅ ባለሙያ እንደሆነ አወቀ። ይህ እውነታም ወዲያውኑ ኪንን የናጋ ክፍል ውስጥ የተገኙ እንግዳ የአበባ ማስቀመጫ ቁርጥራጮችን አስታወሰው። እናም የአበባ ማስቀመጫው በታክ የተሰራ የመሆኑ እድል ከፍተኛ ነበር። ጥርጣሬውም አሁን ወደ እሱ እያመለከተ ነው። ኪንና ሙንም ወደ ታክ ቤት ይሄዳሉ። ነገር ግን በሚያሳዝን ሁኔታ ቤቱ ባዶ ሆኖና አስፈሪ ጸጥታ ሰፍኖበት ነበር። ሙን እንደፈራሽ ሳይም ኪን ብቻውን ወደ ጨለማው ወርክሾፕ ገብቶ እሷን ደግሞ ውጪ እንድትጠብቅ ነገራት። ውስጥ ሲገባም በድንገት ራስ በሊታው ጋኔን ናጋን ሲደበድባት ይመለከታል። ነገር ግን ትዕይንቱ ወዲያውኑ ጠፋ። ኪንም ከወርክሾፑ ጀርባ ድምፅ ሲሰማ ካለበት ቅዠት ወደ ራሱ ይመለሳል። ወደዚያ ሮጦ ገብቶን በመጨረሻ ታክን አገኘው። ሳቅማማም ታክን የናጋ መጥፋት ጀርባ እጁ እንዳለበትና ከእሷ ጋር ያለውን ግንኙነት አንድ በአንድ እንዲነግረው ጠየቀው። ታክን በመጨረሻ ሚስጥሩን ተናዘዘ። ናጋን በእውነትም እንደወደዳትና ቱዌትን የማግባት እቅዱን ሰርዞ እሷን ለማግባት እንዳሰበም ያምናል። ሆኖም ፍቅራቸው በመንደሩ ገዢና በዛቾቹ ታግዶ ነበር። ታክ የመንደሩ መሪና ቤተሰቡ ግንኙነታቸውን ሲያውቁ እጮኝነቱን ለመሰረዝ ካልወሰነ የእሱንም የናጋንም ሕይወት እንደሚያበላሹ አስፈራርተውት ነበር። የታክን የእምነት ቃል የሰሙት ኪንና ሙንም የመንደሩ መሪ ቤተሰቦች ክብራቸውን ለመጠበቅ ናጋን ያጠፉ እውነተኛ ወንጀለኞች ሊሆኑ እንደሚችሉ ደመደሙ። በኋላም ወደ መንደሩ መሪ ቤት ይመለሳሉ። እዚያም የመንደሩ መሪ ሊያም የተባለው ሰው ሚስቱ ቪ ሃንግና ሴት ልጃቸው ቱዌት ጥያቄ ተጠየቁ። ምንም እንኳን ታክ ላይ እንደተናደዱ ቢያምኑም ናጋን ግን እንዳልገደሉ ተናገሩ። በምትኩም ቱዌት አንድ አስደንጋጭ እውነታ ገለጠች። ታክ ውሸታም እንደሆነ ናጋንም የወደደው በፍቅር ሳይሆን በፍርሃት እንደነበረ ገለጸች። ምክንያቱም ታክ ነፍሰ ጡር መሆኗን ካወቀ በኋላ ናጋን ለመተው ሞክሮ ነበር። ይህ መረጃም ሁሉንም ነገር ለወጠው። ናጋም የታክን ልጅ አርግዛ ነበር። በዚህም የግድያ ምክንያቶቹ እጅግ ጠንካራ ሆኑ። በመጀመሪያም ታክ ግንኙነታቸውና ያልተፈለገውን ልጅ ማስረጃ ለማጥፋት ናግን ገሎ ሊሆን ይችላል። ምክንያቱም እሷን ካስወገደ በኋላ ሀብታሟን የገዢውን ልጅ ማግባት ይችላል። ሁለተኛው ደግሞ የገዢው ቤተሰብ የሴት ልጃቸውን እጮኛ በእርግዝና ቅሌት እንዳይበላሽ ክብራቸውን ለመጠበቅ ናጋን ገለዋት ሊሆን ይችላሉ። ሆኖም ይህ ሁሉ አሁን በምክንያት ላይ ተመሰረተ እንጂ አካላዊ ማስረጃ የለም። ከዚያም ኪን ችላ የተባለውን የሌባውን ፍንጭ አስታወሰ። ናጋ ከመጥፋቷ ከጥቂት ቀናት በፊት ቤቷ በሌባ ተዘርፎ ነበር። ይሁን እንጂ በሚያስገርም ሁኔታ ምንም ዕቃ አልሰረቀም። ነገር ግን ከናጋ ጋር ተጋጭቶ እጁን አቁስላው ነበር የሄደው። በዚህም ምክንያት ኪን አንድ መደምደሚያ ላይ ደረሰ። ታክ ለናጋ የሰጠውን ዕቃ ምናልባትም ግንኙነታቸው እንዳይጋለጥ የሰራውን የአበባ ማስቀመጫ እንዲያመጣለት ልኮ ሊሆን ይችላል። ወይም ደግሞ የገዢው ቤተሰብ ናጋን ለማጥፋት ሌባ አስመስለው ገዳይ ቀጥረው ሊሆን ይችላል።
ነገር ግን ናጋ መልሳ ስለተዋጋች እቅዳቸው ከሽፏል። ዋናው አቀናባሪ ማን እንደሆነ ለማወቅም የእውነት ቁልፉ ያለው በአንድ ሰው እጅ ላይ ነው። እሱም እጁ ላይ ጉዳት በደረሰበት ሌባ። ኪንም እሱን ለማግኘት ከቻለ ጉዳዩን በቀላሉ ይፈታዋል። ኪንና ሙንም አሁን ፍንጭ የሆነውን እጁ ላይ ቁስል የደረሰበትን ሌባ የማግኘት ተልዕኳቸውን ይጀምራሉ። ከዚያም ኪን አጠራጣሪ መንደርተኞችን እጅ ለመመርመር አንድ ስልት አወጣ። በኋላም ፍለጋው በመጨረሻ ውጤት አስገኘ። እናም ቶንግ የተባለ ሰው ተገኘ። ቶንግን በተደጋጋሚ በሚፈጽመው ስርቆት ምክንያት በገዢው ከመንደሩ ድንበር ውጭ እንዲኖር የተባረረ ወንጀለኛ ነበር። ሲመረመረም ቶንግ እጁ ላይ አዲስ ቁስል ነበረበት። በኪን ምርመራ ስር ሆኖም ቶንግ በመጨረሻ እጁን ሰጥቶ በዚያች ሌሊት የናጋን ቤት የሰበረው እሱ እንደነበረ ተናዘዘ። በተጨማሪም ፖሊስ በቤት ውስጥ የናጋን አምባር እንደ ማስረጃ አገኘ። ሆኖም ኪን ናጋን እንዲገድል ማን እንደከፈለው ሲጠይቀው ቶንግ ማንም እንዳላከው አይን አውጥቶ ይክዳል። ማንም እንዳላዘዘውና ለገንዘብ ችግር ሲል ብቻ እንደሰረቀ አጥብቆ ተናገረ። በተጨማሪም አንድ ጠቃሚ የሆነ ሌላ መረጃ ሰጠው። ቶንግ ከናጋ ቤት በሸሸበት ምሽት አስደንጋጭ ነገር እንዳየ ተናገረ። የመንደሩ መሪ ሚስት የሆነችው ቪሃንግና የናጋ አባት ፒያ በድብቅ አብረው እንደነበሩን ገለጸ። ፒያና ቪሃንግም ለዓመታት ግንኙነት ሲያደርጉ እንደነበረና በዚያች ሌሊትም ናጋ የራሷን አባት ከቪሃንግ ጋር ሲወጣ እንዳየችው ታወቀ። የኪን ጥርጣሬም አሁን የመንደሩ መሪ ሚስት ወደ ሆነችው ወደ ቪሃንግ ይሸጋገራል። ኪንም የሁሉንም ነገር ዋና አቀናባሪ እሷ እንደሆነች ጠረጠረ። ሆኖም በጥያቄ ሲያፋጥጣት ቪሃንግ ለመናዘዝ ፈቃደኛ አልሆነችም። እናም በመተኩ ራሷን ተከላከለች። በዚያች ሌሊትም ናጋን እንደተገናኘች አምናለች። ነገር ግን እሷን ለማስፈራራት ብቻ ነበር። ቪሃንግም የሴት ልጇ እጮኛ ከሆነው ከታክ ካራቀች ናጋን እንደምትገላት አስፈራርታ እንደነበረም ተናገረች። ኪንና ሙንም ከሌሎች ምስክሮች መረጃ ማግኘታቸውን ቀጠሉ። በኋላም ናጋ ቱዌትን ጫካ ውስጥ ስትገናኛት ያየ አንድ ምስክር ይገኛል። ኪንም ወዲያውኑ ቱዌትን አግኝቷት በተሰበሰቡት ማስረጃዎች እውነታውን እንድታወጣ ግፊት አደረገባት። በጥብቅ የተያዘችው ቱዌትም በመጨረሻ ሁሉንም ነገር ተናዘዘች። በጫካ ውስጥ እንደተገናኙና ናጋ የእጮኛዋን ልጅ እንዳረገዘች ካወቀች በኋላ በቅናት ታውራ ከባድ ክርክር ውስጥ እንደገቡም ገለጸች። እርስ በእርሳቸው እየተገፋፉም ከባድ የሆነ ትግል ውስጥ ይገባሉ። ትግሉ በሚካሄድበት ጊዜም ናጋ ወድቃ ጭንቅላቷን በወንዝ ድንጋይ ላይ ተመታች። በኋላም ቱዌት ናጋን የማትንቀሳቀስ ሆና ስታያት እንደሞተች ገመተች። በዚህም ደንግጣና ፈርታ የናጋን አስክሬን እዛው ትታ ተሸሻለች። ይሁን እንጂ ቱዌት አስክሬኑን ፈጽሞ እንዳላንቀሳቀሰች ማለች። አሁን ላይም ጉዳዩ የተፈታ ይመስላል። ኪንም ወዲያውኑ የከተማውን ፖሊስ አነጋገርና ፖሊስም ብዙም ሳይቆይ ወደ ቦታው ደርሶ ቱዌትን በግድያ ወንጀል በቁጥጥር ስር ያውላታል። ይህን እውነታ የሰማችው ሙንም ማመን ከብዷት በከባዱ ታለቅሳለች። ሆኖም አንድ ነገር አሁንም የኪንን አእምሮ እረፍት አሳጥቶት ነበር። ቱዌት አስክሬኑን እዚያው ትታ ከሄደች የናጋን አስክሬን ወዴት ሄደ? ማን አነሳው? የሚል ነበር። ቱዌትም ናጋን እንዲሁ ትታ ከሄደች አስክሬኑ አሁንም በጫካ ውስጥ መኖር ነበረበት። ምንም እንኳን ዋናው ወንጀለኛ ቢታሰርም የናጋ የጠፋው አስክሬን ሚስጥር ትልቅ ያልተመለሰ ጥያቄ ሆነው ቀረ። በዚያች ሌሊትም የእስር ግርግሩ ከቀዘቀዘ በኋላ ኪን ለማረፍ ሞከረ። ስራውን በመጨረሻ እንደተጠናቀቀ እየተሰማው ብቻውን ራት እየበላ ሳለ በድንገት ድባቡ በከፍተኛ ሁኔታ ተለወጠ። ኪን የሆነ ነገር ወደ ክፍሉ እንደገባ ተሰማው። ዞር ሲልም ከፊቱ የቆመው ራስ በሊታው ጋኔን ነበር። ከዚህም በላይ የሚያስፈራው ደግሞ ፍጥሩ የናጋን የተቆረጠ ጭንቅላት ይዞ በኪን ፊት ለፊት በስግብግብነት እየበላው ነበር። ይህ ህልም አልነበረም። ፍጥሩም ወደ እሱ ሲዘል ኪን በኃይል ጮኸ። እንደ እድል ሆኖ ግን በአቅራቢያው የነበሩ ባልደረቦቹ ጮቱን ሰምተው ገብተው ኪንን አዳኑት። በሚያስገርም ሁኔታም ልክ እነሱ እንደገቡ ጋኔኑ ያለምንም ዱካ ጠፋ። ይህ ክስተትም ኪንን እዚህ መንደር ውስጥ አንድ እውነተኛ ከተፈጥሮ በላይ የሆነ ነገር እየተካሄደ እንዳለ አሳመነው። ክስተቱም ተራ ቅዠቶች ወይንም የውሸት አፈ ታሪኮች ብቻ አይደሉም። ኪንም ለባልደረቦቹ የጋኔኑን ታሪክ ለምን እንደተፈጠረና እውነተኛ ማንነቱ ማን እንደሆነ እንዲመረምሩ አዘዘ። የድሮን የመንደር መዝገቦች ከፍተውም አስደንጋጭ ታሪካዊ እውነታዎችን አገኙ። ከ30 ዓመት በፊት በዚህ መንደር ውስጥ ደም አፋሳሽ አሳዛኝ ክስተት ተከስቶ ነበር። 14 ሰዎች ያሉት ትልቅ ቤተሰብ መንደሩን ከድተዋል ተብሎ ያለምንም ችሎት ተከሰሰ። መንደርተኞችን ፍትህ በገዛ እጃቸው ለመስጠት ሁሉንም 14ቱን ወደ ወንዝ ዳርቻ እየጎተቱ ወስዷቸው አንገታቸውን አንድ በአንድ ቆረጡ። የእነዚህ የተጨፈጨፉት ቤተሰብ እረፍት የሌላቸው መንፈሶችም ወደ አንድ ትልቅ አካል ተዋህደው ራስ በሊታ የሚባል ጋኔን እንደፈጠሩ ይታመን ነበር። ወንዙም የጅምላ ግድያ ቦታ እንደመሆኑ መጠን ተረግሟል ተብሎ ይታመናል። ሆኖም አንድ ነገር እንግዳ ነበር። አፈታሪኩ ለ30 ዓመት የቆየ ቢሆንም ገዳዩ ራስ በሊታው ጋኔን መታየት በጠንካራ ሁኔታ የጀመረው በመጨረሻዎቹ 5 እና 10 ዓመታት ውስጥ ብቻ ነበር። ይህም አንድ ጥያቄ ያስነሳል። ለምን 20 ዓመታትን ተኝቶ አሁን ነቃ? እናም ራስ በሊታው ጋኔን ኪንን ለምን ኢላማ አደረገው?
ኪንም በሎጂክና በሚስጥራዊ ክስተት መካከል ተጠምዶ ቀረ። በአንድ በኩል ምክንያታዊ አእምሮ የመናፍስትን መኖር ይክዳል፣ በሌላ በኩል ደግሞ በገዛ አይኖቹ ራስ በሊታውን ጋኔን ከአንድ ጊዜ በላይ አይቶታል። ኪንም ከአእምሮ ጋር ሲታገል የመንደሩ መሪ ቤት ውስጥ ሽብር ተፈጠረ። የመንደሩ መሪ ሚስት የሆነችው ቪሃንግ በተስፋ መቁረጥ ውስጥ ሆና ባሏን ሊያምን ለእርዳታ ትማጸነዋለች። ይሁን እንጂ ሊያም ከዚህ በላይ ወንጀሉ ላይ ለመሳተፍ ፈቃደኛ አልሆነም። በተስፋ መቁረጧ መሀልም የቪሃንግ የግል አገልጋይ አንድ አስደንጋጭ ዜና ይዛ ትመጣለች። ቪሃንግ ናጋን እንዲገደል የከፈለችው ሰው በእርግጥም አልገደላትም ነበር። በዚህም ቪሃንግ የሁሉም ነገር እውነተኛ አቀናባሪ እንደሆነች በመጨረሻ ተጋለጠ። ታሪኩም ወደ ኋላ የወስደንና የተፈጠረውን ያስመለክተናል። የቪሃንግ ሴት ልጅ የሆነችው ቱዌት በድንገት ናጋን በጫካ ውስጥ ገፍታ ከጣለቻት በኋላ በፍርሃት ሸሸች። በአጋጣሚም የቪሃንግ አገልጋይ ክስተቱን አይታ ለቪሃንግ ነገረቻት። ቪሃንግ ግን ተጎጂዋን ከመርዳት ይልቅ የሴት ልጇን ስም ለመጠበቅና ናጋን ከነመፈጠሯ ለማጥፋት እንደ ፍጹም እድል ተመለከተችው። ከዚያም ቪሃንግ ለአገልጋዩ ገዳይ እንድትቀጥር ገንዘብ ሰጠቻት። እናም ያ የተቀጠረው ገዳይም ቀደም ሲል የተያዘው ሌባ ቶንግ ነበር። ሆኖም ቶንግ ተንኮለኛ ነበር። ናጋን በጫካ ውስጥ ሳታውቅ ራሷን ስቶ ሲያገኛት አንድ ክፉ ሀሳብ ወደ አእምሮ ይመጣል። ቪሃንግ እንዳዘዘችው ናጋን ከመግደል ይልቅ በድብቅ ቦታ አስሮ ይይዛታል። እቅዱም የመንደሩን መሪ ሚስት በዚህ መረጃ ያለማቋረጥ ማስፈራራት ነበር። እናም በዚህ እቅድ ቶንግ ብዙ ገንዘብ ማግኘት ይችላል። በድጋሚም ሁሉም ፍንጮች አሁን ወደ ቶንግ ማመልከት ይጀምራሉ። ኪንና ሙንም በድብቅ እሱን ለመከታተል ወሰኑ። እንደታየው ከሆነም ቶንግ ቪሃንግን እንደገና ያስፈራራት ነበር። ቪሃንግ ተጨማሪ ገንዘብ ካልሰጠችው አሁን በሕይወት ያለችው ናጋን በመንደርተኞቹ ፊት እንደሚያወጣና የቪሃንግን ውርደት ለሁሉም እንደሚያጋልጥ ያስፈራራታል። ይህ ሚስጥራዊ ድርድርም በጫካ ውስጥ በቪሃንግ በአገልጋዩና በቶንግ መካከል እየተካሄደ ነበር። በመካከላቸው ያለው ውጥረትም እየጨመረ ሄደ። በዚህ ጊዜም ቶንግ የቪሃንግን አገልጋይ ልትከዳው እንዳሰበች ተገንዝቦ አገልጋዩን እዛው ይገላታል። ይህን ተመልክታ በድንጋጤ ውስጥ የገባችው ቪሃንግም ቶንግን ናጋን ለሷ እንዲሰጥና ራሷ በገዛ እጇ ልትገላት እንደምትፈልግ ነገረችው። እናም በምላሹ ቪሃንግ የቀረውን ገንዘቧን ሁሉ ለቶንግ አቀረበችለት። ቶንግም በሀሳቡ ተስማማና ናጋ ታግታ ወደነበረችበት ቦታ አመሩ። በኋላም ቪሃንግ ናጋን ልትገል ስትል ኪንና ሙን ወደ ቦታው ብቅ ይላሉ። በመካከላቸውም ከባድ ውጊያ ተፈጠረ። ኪን ከቶንግ ጋር አንድ ለአንድ ሲፋለም፣ በሌላ በኩል ደግሞ ሙን ናጋን ከቪሃንግ ጥቃት ለማዳን እየታገለች ነበር። Con điên này mà vậy? በማግስቱም ሁሉም የጨለማ ሚስጥሮች ተጋለጡ። ቪሃንግ በግድያ ሙከራ ወንጀል በፖሊስ ታሰረች። ታክም ከቱዌት ጋር የነበረውን ግንኙነት ሰርዞ በመጨረሻም ከናጋና ካልተወለደው ልጃቸው ጋር ተገናኘ። መንደሩም ወደ ሰላም ተመለሰ። ሆኖም ግን ለኪን ጉዳዩ ገና አላበቃም። አንድ ትልቅ ጥያቄ አሁንም ያሰቃየው ነበር። ኪን ሲያዩ የነበረው ጋኔን ማን እንደነበረ ወይንም ምን እንደሆነ ማወቅ ይፈልጋል። በኋላም ሙን ኪንን ወደ ቤቱ እየሸኘችው ሳለ ሁሉንም ጥያቄ ለመመለስ ቁልፍ የሆነ ነገር ነገረችው። ሙንም ኪን ሲያዩ የነበረውን ፍጡር እሷ ፈጽሞ እንዳላየችው ገለጸች። ሆኖም ሁሉም መንደርተኞች ፍጡሩን ለማስወገድ የጠንቋዩን የመከላከያ መድኃኒት ይጠቀሙ ነበር። የኪን ሁኔታ ያስጨነቃት ሙንም በድብቅ መድኃኒቱን በየምሽቱ በኪን ምግብ ውስጥ እንደቀላቀለች ታምናለች። ይሁን እንጂ ሙን ራሷ ጠንቋይ የሰጠውን የመከላከያ መድኃኒት ፈጽሞ አልጠጣችም። ይህ ንግግርም ኪንን አስደነገጠው። ወዲያውኑም የቀረውን መድኃኒት ሲመረምር ያን አስፈሪ እውነታው ተጋለጠ። ፈሳሹ የመከላከያ መድኃኒት አልነበረም። ነገር ግን ኪን ቀደም ሲል በታሪክ ውስጥ ካገኛቸው የእጽዋት ዘሮች የተሰራ ኃይለኛ የቅዠት መድኃኒት ነበር። ይህን ሁሉ ጊዜ መንደርተኞችን ያስፈራው ጋኔን አልነበረም። መንደርተኞቹም ራስ በሊታውን ጋኔን ያዩትና በፍርሃት የኖሩበት ምክንያትም ከተፈጥሮ በላይ የሆነ ፍጡር ሆኖ ሳይሆን በጅምላ በመመረዛቸው ነበር። እናም የሁሉም ነገር ዋና አቀናባሪ ጠንቋዩ ነበር። ይህም አንድ አዲስ ጥያቄ ያስነሳል። ጠንቋዩ ይህን ለምን አደረገ? ይህን ከማወቅ ጉጉት ተነስቶም ኪን የመንደሩን ታሪክ ጠለቅ ብሎ በመመርመር ወሳኝ የሆነ የጠፋ አንድ እውነታ ያገኘ።
ከ30 ዓመታት በፊት አንገታቸው የተቆረጡ 14 ሰዎች ያሉት ቤተሰብ በእርግጥም 15 አባላት ነበሩ። እናም ከግድያው አንድ ትንሽ ልጅ ተርፎ ነበር። ያ ልጅም ተደብቆ ቤተሰቡ በሙሉ በመንደርተኞቹ በወንዝ ዳርቻ ላይ አንገታቸው ሲቆረጥ በገዛ ዓይኖቹ ተመልክቷል። በዛ ቀንም ልጁ ለመበቀል ለራሱ አንድ ቃል ገባ። የመርዝ ጥበብንም ለማጥናት ሄዶ ከዓመታት በኋላ ራሱን እንደ ጠንቋይ በመቀየር ወደ መንደሩ ተመለሰ። እቅዱ ብልህ ቢሆንም በጭካኔ የተሞላ ነበር። መንደርተኞቹን እንዲቃዡና ራስ በሊታውን ጋኔን እንዲያዩ ለማድረግ የሰራቸውን መድኃኒቶች ተጠቀመ። በፍርሃትና በመድኃኒት ተጽዕኖ ስር ሆኖ ሙሉ በሙሉ ሊቆጣጠራቸው ቻለ። በዚህ ዘዴም ልክ መንደርተኞቹ ያለፈው ጊዜ ቤተሰቡን እንዳደረጉት ሁሉ ጠንቋዩ ጠላቶቹን አንድ በአንድ አንገታቸውን በመቁረጥ በቀላሉ ሊገላቸው ይችላል። መንደርተኞቹም ራስ የሌላቸው ሞቶችን ከተፈጥሮ በላይ በሆኑ ኃይሎች የተከሰቱ እንደሆኑ ያምኑ ነበር። በእውነቱም ጋኔኑ ፈጽሞ እውነት አልነበረም። እናም ሁሉም ነገር የጠንቋዩ የበቀል እርምጃ ነበር። ኪንና ፖሊሱም ወዲያውኑ የጠንቋዩን ጎጆ ወረሩት። ነገር ግን በጣም ዘግይተው ነበር። ጠንቋዩ ቀድሞውኑ አምልጧቸዋል። መንደሩን ያወደመው ሽብር ከሌላ ዓለም የመጣ ፍጡር ሳይሆን ለብዙ አስርት ዓመታት በቀልን ያመቀ ሰው እንደሆነ ሲገነዘብ እያስመለከትን ታሪካችን ይጠናቀቃል።